ሰላም ለእናንተ ይሁን። በመላው ዓለም ያላችሁ ይህንን ፕሮግራም የምትከታተሉ ሚዲያችን በደማስቆ ይሰኛል። ሐሳቡን እንንገራችሁ። ከእግዚአብሔር ቃል ሐዋርያ ሥራ ምዕራፍ 9 ላይ የእግዚአብሔር ቃል ስለ አንድ ነገር ይነግረናል። በቀድሞ ሕይወቱ ቤተክርስቲያንን ያፈርስ የነበረ የጥፋትን ተልእኮ ይዞ ብዙ ቅዱሳንን ያስር የነበረ በቀድሞ ስሙ ሳውል የነበረ አሁን ላይ ግን ምዕራፍ 9 ላይ አንድ ተአምር በሕይወቱ ሆኗል። ይህም የጥፋትን ተልእኮ ይዞ ቅዱሳንን ሊያስር ቤተክርስቲያንን ሊያፈርስ እየሄደ ከሰማይ ታላቅ ብርሃን አገኘ። ከዚያ በኋላ እንደ ቀድሞ ቤተክርስቲያንን ማሳደድ አልቻለም። ጳውሎስ ሕይወቱ ለአንዴና ለመጨረሻ ተቀየረ በደማስቆ። በቅርቡ በዩቲዩብ እና በቲክቶክ የተለያዩ መንፈሳዊ ፕሮግራሞችን ወደ እናንተ ይዘን ለመቅረብ ዝግጅታችንን ጨርሰናል። ሚዲያችን በደማስቆ ይሰኛል። ለእናንተም በደማስቆ ይሁንላችሁ። የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። ተባረኩ።